ባጃጅ ነው ዶልፊን ነው ዶልፊን በጣም አሪፍ ነው። እሱማ እንደው ግልግል ነው። እንዴት ቤት ግቢ ጨዋታ ይይዛል? ቤት ስራ የለም ነገርከው? ምን አለ ዮሲ? ምን አለ? እሺ አለ። እሺ ገቡ በላሽ ማለት ነው። ማየት በደንብ አልጠራም። አራት ተገኘኝ ጫማ ለና አደረከው ማጂ እኔ እኮ በ20 ውስጥ ነው የምጠብቀው። ሄዱት ማስቆጥ ላይ ነው ያዴ ደግሞ ታዲያ ስንት አዘጋጅተሽ ነው? ከዛ በፊት ደግሞ ስመጣ ጫማ ነው አልኳለ ከአንቺ መድኃኒዓለም ይከተልሽ። እሱ በዕለተ ቀኑ ቅዱስ ሚካኤል ከአንቺ ይሁን። በርቺ። እንግዲህ እግዚአብሔር ጽናቱን ይስጥሽ። ዝናን ሰላም በይልን። የእኛንም ፋንታ ብለሽ ሳሚ አንድ ብቻ ሸቆላ ታሪና ደም ተሰናች መግለጽ ወደይ ወይ መጣሉ ነው ነበር ዳውን ለታ አረ በቃ አልተጠቀው ነው አይ ለተከይቱ ስለሚቀር አዎ አይ አይ ኖ ሰካለ በቃ በሰጭ በቃ ወይ ኧረ ይሄ ሁሉ ሰው ሊሸኛት ነው። ካሜራማን ደማ ሌላ ጉዳይ እዚህ ግቢ በቃ ለቅሶማ ቆይ ቶ አንተ ውስጥ ምርጥ
አንተ ጋር ብለሃል እዚህ ጋር አይ አንተ ጋር ብለሃል ለፍሽም ብላ ውድ ተመልካቾቻችን ሳንወድ እንግዲህ በግዳችን ኤርፖርት ገብተናል። አንጀቴን ጠበቅ አድርጌ ከልጄ ጋር ተለያይቻለሁ። እግዚአብሔር መልካም ፈቃዱ ነው ድጋሚ እስክንገናኝ ድረስ። ሁለታችንን ፍላጎቱ ባይኖረንም ደስተኛም ባንሆን ያው ሌላ አማራጭ ስለጠፋ ነገን የተሻለ ለማድረግ አሁን ድጋሚ ተለያይቻለሁ ማለት ነው ከልጄ ጋር። በጣም ይከብዳል። ቪዲዮ ምናምን ሁላ መቅረጽ አልቻልኩም። እዚህ ኤርፖርት ውስጥ ልጄ ስሜቱን በውስጡ ነው የሚይዘው የሚያመቀውና ያንን ነገር ብቻ ባላየ ማለፍ ነው ምርጫ ያደረኩት። እንደዚህ ካሜራ ደቅኜ ምናምን ስሜቱን አደባባይ ላይ ማውጣት አልፈለኩም። ብቻ እግዚአብሔር መልካም ነው። ነገሮች ተቀይረው ምናምን ደስተኛ የምንሆንበት ቀን ሩቅ አይደለም። ምክንያቱም እግዚአብሔር ይችላል። እስከዛ እንግዲህ ፈጣሪ ጽናቱን ይስጠኝ። ከኔ በላይ ደግሞ ለልጄ እግዚአብሔር አምላክ ጽናቱን ይስጠው። በጣም ነው የቀረብኩት፣ በጣም ነው የጎዳሁት። በቃ እኔ በዛ ጊዜ የነበረው ስሜት ብቻ ነበር ስከተል የነበረው። ዛሬ ስለየው እንደምጎዳው ምናምን አላወቅኩምና በጣም ጎድቻለሁ ልጄን። እግዚአብሔር ነው የምላቸው። አሁን የታወቀኝ ባቢ ብዙ መናገር አይወድም፣ ግን ሁሌ ደጋግሞ ክያ ልትሄጂ ነው ግን ልትሄጂ ነው ምናምን ነበር ስለኝ የነበረው። ከዛ አልፎ ምናምን መናገር ፈጽሞ አልቻለም። እንግዲህ ምንም ማድረግ አልችልም። ምን ይባላል? ሁሉም ሰው የተጻፈለትን ህይወት ነው የሚኖረውና እና አየር መንገዱን ላሳያችሁ። ሰው ሙሉ ነው። አዲስ ወደ ሳውዲ አረቢያ እና የተለያዩ ሀገር የሚሄዱ ስደተኞች በጣም ብዙ ናቸው። ተመልካቾቻችን የሰው ብዛት እንዴት እንደሚያስፈራ ለመቅረጽ ራሱ እየፈራው ነው በጣም